ኤኒማን እንዴት ነህ? ወይኔ ጉዴ ዘማን ይላል ወደ ቀኝ ይለዋለሁ። My brother welcome ብለህ አክብለሽ ስለመጣሽ ያደክበት ሰፈር ነው ይሄ ጨርቆስ እንዴ ስላለ አሁን እንደዚህ ስባለ ሳብ ዞርን የታባቱ ያ እንግዲህ የሆነ ነገር በል መጨረሻ ላይ እኔ የማሸንፈው ትላለህ። ኦኬ ዋው አንተ ብዙ ሰው ነው በጣም ብዙ ሰው አለ። ቴንክ ዩ ዘማን ስለመጣሽ እንዴ በጣም እኔ ህልሜ እኮ ነው ያጣቀም እንኳን ተይ ነው ከልጅነቴ ጀምሮ ቫንዳም ጋይስ አሁን እንግዲህ ይኸው ልብሳችን ልንቀይር ነው እየተሳተፍን ያለ ነው። ማርያምን ፈረጃ ነግሮኛል በደንብ አድርጎ መኪና ውስጥ ገብቼ ልቀይር ነው መጣው። እሺ ለስቶ ስማ ልንገርናፊ ናማ ቀረብ በለው ወደዚህ ማርያምን ነው የምላችሁ ህልሜ ነው ይሄ ታውቃላችሁ። ከሄኖክ ወንድሙ ጋር ፊልም መስራት አልገባችሁም እኮ በቃ ቫንዳም የሚለው ከዛኔ ጀምሮ በቃ አድናቂ ነበርኩኝና በፈረጃ መገናኘቴ ደግሞ በጣም ደስ ብሎኛል። ተመልከቱ ስንት ሰው እንዳለ ማርያምን በስማ አሁን ገብቼ ልብስ ልቀይር ነው እዚህ ጋር ኦኬ ስንወጣ እንገናኝ። ቀጣይ ክፍል ፈረጃ ቻው ጋይስ። አሁን እንግዲህ የድሮ አለባበስ ስታይል ነው እያመጣን ያለ ነው እንደምትመለከቱት። እቺ ምንድነች? ከውስጥ ነው የምትደረገው? ሌላ ቲሸርት ነው። የሌላ ነው? አይ ይደረጋል እንጂ እስኪ ልጠይቀው አንዴ ቆይ እንደ ልጠይቀው እስኪ ሄኒ በላይኛው ነው የምደርበው ከላይ ልደርበው? እሺ እቺኛው መደረብ አለብህ እያለኝ ነው። ይሄኔ ስወደው ከመድኃኒዓለም አልገባውም ለራሱ በቃ እንዴት እንደምወደውና እንደማደንቀው ማለት ነው። ናፒ እግዚአብሔር በቃ ሁሌ ማየው በቃ ሰው ነበር ገባህ አይደል? በቃ ማደንቅለት ስራው ማርያም አክተር እንደመሆኑ እኮ ግን ትዕድልት የለም ታውቃለህ። እኛ አቴንሽናችን አጠረ ወደ ቲክቶክ ተቃረብን እንጂ እኔ በቃ እኔ ትልቅ ትዕድልት ነው የምቆጥረው። ይሄ እንደ ስጦታ ማለት ነው የልጅነቴ ስጦታ ነው። ሰማ በፊት አማርኛ ፊልም ሳይ ምን እንደቀጥ አስበው አዶናይ ፊልም እየሰራ ነው ከሄኖክ ወንድሙ ጋር። እኔ ከመቀሌ መጣው እዛ ተማርኩ ማለት እዚህ ደረጃ ደርሳለሁ ብዬ ማላስብ ሰው ነበርኩኝ መጀመሪያ። አሁን ግን በቃ ይገባኛል ከሄኖክ ጋር ነኝ። ቀይ ስኬት ማሚያ ላይ ነኝ ማለት ነው ከሄኖክ ጋር ፊልም ከሰራው እናችሁም በቃ ደስ ይላል። ማርያም እኔ ይሜ ብርዝና ነው የሚለው ፎንቃዬ በቃ ይሄን ማር የፍቅር ሰው መድኃኒዓለም። እሺ አሁን ይቻላልኩኛ ሱሪ ደግሞ መቀየር አለብኝ። ወደዚህ መጣስ ወዬ በጣም የሚገርም ሳውንድ ማለት ነው። ሳውንድ ኢንጂነር በላይ ሰላም ነው። እና ደግሞ በጣም ደስ ካላቸው ሰዎች መሀል አንዱ እሱ ነው። አንተ ፊልም ውስጥ እንደተገባ ቴንክ ዩ ሶ ማች በጣም ደስ ብሎኛል። በእውነት ቀርጻል ወይስ ልድገም? ቀርጿል በደንብ እንጂ ተይዛል። እኔም በጣም እንዴት ደስ እንዳለኝ እየነገርኳቸው ነበር። አንድ ቲም ብትሆንም ቢግ ሂውጅ አረ ለኔ በጣም ያራዲ ቴንክ ዩ። ቀጣይ ደግሞ ፓርቱ ፈረጃ ደግሞ ከወጠኛ እንገባበታለን። ለማን የሆነ ፕሮጀክት ስታስብ ሪኮመንድ አደርጋለሁ። በጣም የሚገርም እንደዚህ ነው የሚቀርጸው ብታይ። አረ በእውነት በጣም ደስ ይላል። እግዚአብሔር ሱሪም ልቀይራታ እቺ ተሰጣኛለች። እሺ ጫማው ግን በጣም ይገርም። ጫማው ጸዴ ነው በቃ ለዚህ ነው። ጃኬቱ ይደረጋል እንዴ? እንደፈለክ እንዳይሞቅህ ፈርቼ ነው። እሺ ችግር የለውም። እሺ ነባት ይሜ ብርዝና ይሜ በቃ እሺ ልብሳችን አድርገነዋል። አሁን ቀበቶ ነው የሚቀረን። ቆይ አድነት ዘጋውና ሌዘር እናወጣለን። እንዴት ነው ተመቸው? እሺ ሌዘሩ ይሞቃል። ያምራል ውበቱ። እኔ ፏ ብዬ ይችላል ያን ያህል አይደለም እኮ ሙቀቱ። ቀጭን ስለሆንኩ ያን ያህል ስብ የለኝም። አዶናይ ከሄኖክ ወንድሙ ጋር ፊልም እየሰራ ነው ወይ ተአምር። እግዚአብሔር እኮ አንተ እኮ ማታረገው የለ ቂጤ እየታየ ነው። ወይኔ ጉዴ ምን ነው የምቆርጠው? ኧረ እኔ አልቆርጥም። እንደዚህ ነው አረቱ ማሪንጌቻ ያምራ። ምንድን ነው የምትስቀው? አያምርም ነው ካቶ እንዲደለም ፓፓ ያው ስግጥፈመስ መተናል። ይሜ ብርዝና ታዲያስ ግዴታ ነው ነበር። የት አባቱ ኤሎት ይሜ ብርዝና ስታንጂ አንተ ምንድነው? ዱቅ በል ታቋልም ማለት ነው። ዱቅ በል እኔ ይሜ ማለት ነው።
ኦያ ያ ላስት ፒስ ይላል። ብዝና ምኑ ኦ አሁን እንግዲህ ሜካፕ ልንሰራ ነው። ጀንትልመን ሌዲዝ ኤንድ ጀንትልመን እንሰራው ደስ ይለኛል። በስ ይሄ ግን ሳብ ላድርገው። እሺ አይ እችለዋለሁ። እንዴት እናድርጋት? እቺ የሆነ መፍትሄ እናበጅለታለን። አሁን ዳይ ወደ ሜካፕ ጋይስ። አሁን እንግዲህ ያው ሜካፕ እያደረግን ነው። ሜካፕ ነው ፀጉር ነው። ወይኔ ጉዴ! አያስገባው እንዲገባ አይጠብም። ከኋላ ማሳጃ ስላለት እሺ አማርን አማር ማን ቅዱስ ጓደኛ አንዋር እሱን የመሰለው እንደምን አላችሁ? ደህና ናችሁ ወይ? ፓፓ ቀስ እያልክ ያማል። ኧረ ያማል በእናትህ። ዋው ፈረጃ እቺ ታቷ እናጠፋታለን። አዎ መጥፋት ይችላልሽ። ይሄ ግን ትንሽ ያዝ ያደርገዋል። ወንድሜ አልቀረጽክማ ቪዲዮ? እሺ ነበር እንዳይለቀቅ ሊክ የሆነብኝ ሊክ ያደርግ ያ በስማም የመጨረሻ ምን እንደምመስል ማየት ከፈለጋችሁ ቀጣይ ክፍል ተመልከት። እወድሃለሁ። እንደምን ያለሽ ልጄ ትላለህ። ያረጀው መስላለሁ እንዴ ነገሩ? ፊቴ ሲያስተካክሉት ነው እንደዛ መስለው። አናሪ ታውቃለህ? አታውቂኝም እኔ ስለዚህ እንደዚህ ቢፈታ ብዬ መውጣት እችላለሁ። እናት አሁን ወደ ሜካፑ እየገባን ነው። በቃ ጸዴ። ዋው ቀጣይ ክፍል ተመልከት። አልኮል ነው? አይ አልኮል ቤዝ ነው እንጂ አልኮል አይደለም። ሽታውን ነው አይልማ። እንዴ ላይሽ ነበር እና ጠጅ ነው የሚሸተው። ጠላና ጠጅ አይጣበቅም። ጤሜ አይላጥማ። አይ ምንም አያደርግም አለ ማስለቂያ። እቺ በስንት መከራ የመጣች ችግር የለም። ዳጊ እየመጣ የተከላ በየቀኑ በቃ በየቀኑ ጧት እየመጣ እንዴት ነሽ? አለ ራሱ አዶናይ አጠገቤ ነው ያለው። እንደታሰበና ከነ ነፍሱ እኛ ግቢ ነው ያለው። ከነ ነፍሱ ይዟል። በጣም ቢነግስ በስመ አብ ጺም ነው የሚመስለው። አንዴ ቆይ ሰርፕራይዝ እናደርጋቸዋለን። እነማ አማርቲሻ ጺም ሰርቶ ደፍኖን የፈሰሰው ነገር የምትፈልገው ነገር ሲኖር እሺ በጣም እነዚህ ነገሮች እንደ ያስፈልገናል። ሜካፕ ይሰራልና ሰርፕራይዝ እናደርጋቸዋለን። ዳጊ ጎበዝ ነው በጣም ምንም ነው የሚለውጠው። በተደብቄ ምናምን አታት ተደብቄ ነው አላየሁትም። ችግር የለው እሱ ጊዜ ከሌለው ኦፕኒንግ ይበላሽ። ኖ ኦፕኒንጉ ላይ እሱ ስለሚገባ እንቱ እንዳይበላሽ ነው። ፖይንት ተነጋግረናል አይደል? እንዳልከኝ ነው የምንሰራው አልኩ። በቃ ያኔ አሁን አልወደድሽው? ይሄ ያምራል። ያስጠላል። ይህ ፀጉር ያስጠላል።